የምስጋና ባለቤት አምላካችን እግዚአብሔር ምስጋናችንን ይቀበልልን። እንደ እግዚአብሔር መልካም ፈቃድ ለጥቂት ደቂቃ የምንቆይበት የትምህርታችንን ርዕስ የምናደርገው ከማኅፀን ሳትወጣ ቀድሼሃለሁ በሚል ይሆናል። ከማኅፀን ሳትወጣ ቀድሼሃለሁ። ትንቢተ ኤርምያስ ምዕራፍ 1 ቁጥር 5 ላይ ያለ ኃይለ ቃል ነው። የቃሉ ባለቤት ቸሩ አባታችን አምላካችን እግዚአብሔር ሁላችን በዚህ እንዲያስተምረንና እንዲመክረን መልካም ፈቃዱ ይሁንልን። ገዳሜ ሳደኬ ኬሰን ሲፍለጤራ ሲኤቢሴራ ራጂ ኤርምያስ በቆና ተኮፋ ለኮፈ ሸንረቲ ከናርገሙዳን መተዱሬ ከናን ኒበረና ዋቀዮን አከኑ በርሲሱ አከኑ ኤብሱ ጃለልፊ የመሳ ኑፋተው አባታችን የዘላለም የምህረት የቅድስና ባለቤት ፍጥረታትን ሁሉ በቅድስናና በጽድቅ በበጎነትና በመልካም መንገድ የሚመራ የእውቀት የምንጭ ሆነ የጥበብ ምንጭ ሆነ እግዚአብሔር ለአባቶቻችን ለነቢያት ትንቢቱን ለአባቶቻችን ለሐዋርያት ወንጌልን ለሊቃውንት አባቶቻችን ምስጢር ጥበቡን ገልጦ ያስተማረ አባት የሁላችን አባት ነውና የቃሉን ደጅ ከፍቶ የሚረባንን የሚጠቅመንን የሕይወት ቃል እንዲያስተምረን መልካም ፈቃዱ ይሁንልን። በዚህ በትንቢተ ኤርምያስ ምዕራፍ 1 ቁጥር 5 ላይ ከታላላቆቹ አበይት ነቢያት መካከል የሚቆጠረው ታላቁ የእግዚአብሔር ነቢዩ ኤርምያስ የእግዚአብሔር ቃል ወደ እርሱ መጥቶ ከመሰከረለት ቃል መካከል ወስደን ርዕስ አድርገን ተናግረነዋል። ገና ከእናቴ ማኅፀን ሆድ ሳለ ቀድሼሃለሁ መርጬሃለሁ ብሎ ታላቁን ነቢይ ኤርምያስን ሲናገር እንሰማዋለን። እነሱ የነበሩበት ዘመነ ነገሥታት የሚባል እግዚአብሔር እስራኤላውያንን ሕዝቡን በሚደነቅ ምሕረትና ቸርነት ያመላለሰበት ከሰማይ የሚገልጠው ራእይ ከሰማይ የሚመጣው መልእክት ለፍጥረት በነቢያቱ በኩል በሚናገርበት ዘመን የተነገረ ቃል ነውና በእውነት ዛሬም በዚህ በተወደደ ዕለት ታላቁ የሀገራችን የኢትዮጵያ ቅዱስ ታላቁ ጻድቅ አቡነ ተክለ ሃይማኖት ገና በእናታቸው ማኅፀን ሳሉ የተቀደሱ አባታችን ናቸው። ከፍ አድርጋችሁ እግዚአብሔርን አመስግኑ፣ ደስ ይበላችሁ። እግዚአብሔር በእናት ማኅፀን እግዚአብሔር በእናት ሆድ ሳለ ገና ሳንሰራ ገና ወደዚህ ዓለም ሳንመጣ እግዚአብሔር መቀደስ የሚችል አምላክ ነው። ክብር ምስጋና ለአምላካችን ለእግዚአብሔር ይሁን። ዋቀዮን ኤበሳኒ ባይሳ ኤበሳኒ ኬና ቁልቁሎታፍ ቀጀልቶታፍ ኒኬና አመስ ኤቢሳኑራ ባየቱ ሜስሬት ገለደፈዳ የሁላችሁ ታላቁ የእግዚአብሔር ነቢይ እግዚአብሔር በዘመናት በተለይ በነገሥታቱ ዘመን በብሉይ ኪዳን ሲናገርበት የነበረ ታላቅ ነቢይ አለ። ኤርምያስ ይባላል። ይሄ ቃል የተነገረው ለኤርምያስ ነው። ገና በእናት ማኅፀን ሳለ ገና የቤቴ አገልጋይ እንድትሆን ገና ሳትወለድ እኔ በማኅፀን ሳለ አውቄሃለሁ። ማወቅ ብቻ አይደለም፣ ሰርቼሃለሁ። መስራት ብቻ አይደለም፣ ቀድሼሃለሁ ይላል። ክብር ምስጋና ለአምላካችን ለእግዚአብሔር ይሁን። ወዳጆቼ እግዚአብሔር በማኅፀን ልጆችን ይቀድሳል። እግዚአብሔር በማኅፀን በሆድ ሳሉ ልጆችን ይመርጣል። ለመልካምነት፣ ለመንፈሳዊ አገልግሎት፣ ለተልእኮ ይመርጣል። የሚገርመው ነቢይ እግዚአብሔር ኤርምያስ በእግዚአብሔር ኃይል በመንፈስ ሆኖ በርካታ ትንቢቶችን የተናገረ የእግዚአብሔር አገልጋይ ነው። በዘመኑ የእግዚአብሔር ቃልን የተሸከመ
ያለ ፍርሃት እውነት የሚናገር ከሐሰት የራቀ ያለ ፍርሃት ስለ ጽድቅ የሚናገር ሐሰትን የጠላ የእግዚአብሔር ነቢይ ነበር ይላል። የሚገርማችሁ እድገቱ በመቅደስ ነው። በእግዚአብሔር ቤት ያደገ ነው። ነቢዩ ኤርምያስ የእግዚአብሔርን ፈቃድ እየሰማ የእግዚአብሔርን ቃል እየሰማ እንደ እግዚአብሔር ሐሳብ እንደ እግዚአብሔር ፈቃድ የሚመላለስ የተወደደ ሰው ነው። እንደ እግዚአብሔር ሐሳብ እንደ ፈቃዱ እንድንመላለስ አምላካችን እግዚአብሔር ሁላችንም ይርዳን። አሁን ያቃተን ምድራችን ያቃታት ዓለማችን ያቃተው ትልቁ ጉዳይ የእግዚአብሔር ቃል መስማት። የእግዚአብሔር ቃል ያቀናል ወዳጆቼ። የእግዚአብሔር ቃል የጠመመውን ያቀናል፣ የተሰበረውን ይጠግናል፣ የቆሰለውን ይፈውሳል። የእግዚአብሔር ቃል ጦረኛውን ሰላማዊ ያደርጋል። የእግዚአብሔር ቃል እልከኛውን የትሕትና ባለቤት ያደርጋል። በቃሉ በኩል እግዚአብሔር በጎዎች ያድርገን። አሜን በሉ። በጎ የሚያስቡ በጎ የሚናገሩ በቅድስና መንገድ የሚሄዱ አምላካቸው እግዚአብሔር የሚሰሙ እሱም ብቻ አይደለም፣ በምድራቸውም ላይ አንዱ ከሌላው ጋር በተወደደ መንገድ እንዲሄዱ የሚያደርገው እግዚአብሔር ቃል። የእግዚአብሔር ቃል ወንድም ላይ፣ ባልንጀራ ላይ፣ ጎረቤት ላይ፣ ቤተሰብ ላይ፣ ሀገር ላይ፣ ዓለም ላይ ክፉ ነገር እንድንሰራ አይፈቅድልንም። የእግዚአብሔር ቃል ይሰራናል። ምን ያደርጋል? የእግዚአብሔር ቃል ይሰራል፣ ትውልድ ይሰራል። የእግዚአብሔር ቃል በጎችን ይሰራል። የእግዚአብሔር ቃል የተሰበሩትን ይጠግናል። የሚገርመው ነቢየ እግዚአብሔር ኤርምያስ በእግዚአብሔር ቃል ተሰራ ይላል። በማን ቃል? አው ቅዱስ እንዲሆን ቅድስና እንዲሰብክ በጎነትን እንዲያሳይ እንደ እግዚአብሔር ሐሳብ እንደ እግዚአብሔር ፈቃድ እንዲመላለስ አደረገው ይለናል። ከዚህ የተነሳ የሚገርማችሁ በእግዚአብሔር ፊት የሚንበረከክ የበረታ የእግዚአብሔር ነቢይ ሆነ፣ የእግዚአብሔር ሰው ሆነ። እግዚአብሔር ያለውን የሚናገር የተወደደውን ነገር የሚሰራ ከከፋው ነገር ከኃጢአት ነገር ከበደል ነገር ሕዝቡን እንዲወጡ የሚያስተምር ሆነ ይለናል። ሕዝቡ በኃጢአት ሲመላለስ ጽድቅን ያስተምራል። ሕዝቡ በጣዖት አምልኮ ሲመላለስ ወደ አምልኮተ እግዚአብሔር እንዲመጣ ያደርጋል። ሕዝቡ የጨለማ ሥራ ሲሰራ ከእግዚአብሔር የሚለየው የርኩሰት ነገር ሲሰራ በሐሳቡ ያለውን ደግሞም በቃል የተገለጠው በተግባርም የሚፈጸመውን ከእግዚአብሔር የሚለየውን ነገር እንዲለዩ ያስተምራቸው ነበር ይላል። እግዚአብሔር ጽድቅ ያስተምረን፣ በጎነት ያስተምረን፣ ፍቅር ያስተምረን። እግዚአብሔር በጎነትን ያስተምራል። ጥላቻን አይደለም፣ ፍቅርን ያስተምራል። እግዚአብሔር መበላላትን አይደለም፣ እግዚአብሔር አንድነትን ያስተምራል። መረዳዳትን ያስተምራል። እግዚአብሔር በጎነትን ያስተምራል። እግዚአብሔር ሁላችን ያስተምረን ያለማምደንም። አሜን አትሉ? አዎ ዓለማችን የምታስተምረው መለያየት ነው። ዓለም የምታስተምረው መበላላት ነው። ዓለም የምታስተምረው ጦርነት ነው። ዓለም የምታስተምረው ክፋት ነው። እግዚአብሔር ግን ሰላምና በጎነትን ይቅርታና ምሕረትን ያስተምራል። ከፍ አድርጋችሁ አመስግኑት። እግዚአብሔርን ያስተምራል፣ አስተማረው። ነቢየ እግዚአብሔር በእግዚአብሔር ቃል ያደገ የእግዚአብሔር ቃል የሚናገር የተወደደውን የተመረጠውን ወደ ጽድቅ የሚያመጣውን የሰማይ የሆነውን የእግዚአብሔር ብቻ የሆነውን እየተናገረ ሄዷል። ለምን ካላችሁ በማኅፀን ጀምሮ ስለተቀደሰ ነው። እግዚአብሔር ይቀድሰን ሁላችንን። መለየት ቀደሰ፣ ለየ፣ አከበረ ይለዋል። ለየው። እግዚአብሔር ለጽድቅ ለይቶታል፣ ለበጎነት ለይቶታል፣ ለአገልጋይነት ለይቶታል። መለኮታዊ ጥሪ ሳይመጣለት እግዚአብሔር በማኅፀን ለይቶታል። ምን ማለት መሰላችሁ? መለኮታዊ ጥሪ ማለት አምላካዊ ጥሪ ማለት ዋሚቼ ዋቀዮ ጀቹ ዋቀዮ ቆፍ ከኑ ፍለቱ እግዚአብሔር ራሱ ብቻ የሚመርጠው የኛ ምርጫ የሌለበት ማለት የኛ ምርጫ የለበትም። መለኮታዊ ምርጫ ማለት እግዚአብሔር ለራሱ እሱ ብቻ አይደለም በራሱ የሚመርጥበት ነው። ምርጫው ላይ የእግዚአብሔር ብቻ ነው ያለበት፣ ሰው የለበትም። የኛ ፈቃድ የለበትም በእግዚአብሔር ምርጫ ውስጥ። መለኮታዊ ጥሪ ማለት እንዲህ ነው። እግዚአብሔር ራሱ ብቻ የሚጠራው የሚመርጥበት፣ እግዚአብሔር ለራሱ አገልግሎት የሚሄድበት እንጂ እኔ እንደዚህ መሆን አለብኝ፣ እኔ እንደዚህ አይነት ጥሪ አለብኝ ማለት አይደለም። የእግዚአብሔር ምርጫ ነው። ይሄ ገና ሳይመጣ
በማኅፀን ሳለ አውቄሃለሁ። ማወቅ ብቻ አይደለም፣ ሰርቼሃለሁ። መስራት ብቻ አይደለም አለ እግዚአብሔር፣ መርጬሃለሁ ይላል። ዛሬም የሆነው ይህንን ነው። ዛሬ የምናነሳው በጻድቁ ሕይወት ውስጥ የምናየው በጻድቁ አቡነ ተክለ ሃይማኖት ውስጥ በኢትዮጵያው የዓለም ብርሃን የኢትዮጵያ ብርሃን የዓለምን ብርሃን የሆኑት ታላቁን ጻድቅ ሕይወታቸውን የምናየው በዚህ መልክ ነው። እግዚአብሔር ሁላችንን የፈጠረው ለብርሃን ነው። እስኪ ሁላችሁም እንደዚህ በሉ፣ እግዚአብሔር ሁላችንን የፈጠረው በሉ እስኪ ለብርሃን ነው። ብርሃን ሆነን እንድንመላለስ እግዚአብሔር ይርዳል። የሁላችሁ የሰማይ አባታችሁ እግዚአብሔርን እንዲያከብሩ አለ ጌታን ያሰማረው። አማናዊ እውነተኛው ብርሃን እግዚአብሔር ነው።